እኔ ደህና ነኝ። አንተ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? ምንድን ነው እጅን ወደ ሳንፈንድ ማስያየን እያየሁ ነው። አሁን አቆምኩንሽ። ኳስ እንዳለ አላወቅኩም። ኳስ እንዳለ ባቅኖር ባርፌ ቤት ይቀመጥ ነበር። አይ ችግር የለም። ላኪለት ብሎሽ አስጨንቆሽ ነው ወይስ ፈልገሽ ነው? ተገዛችን ይላል። ጥሩ። እንዴት ነሽ? ላይፍ እንዴት ነው? አሪፍ ነው። አንተ ጋር እንዴት ነው? እግዚአብሔር ይመስገን። ትናንትና የሆነ ቪዲዮ ሰርቼ ነበረ። ሴትና ወንድ ቤስት ፍሬንድ መሆን አይችሉም ብለህ እሺ። እና ኮሜንት ላይ አንተና ምህሩ ምንድን ናችሁ ታዲያ? ወደ በጣም ብዙ ኮሜንት ነው እንደዛ ያገኘሁት። እንዳላይ እሺ፣ ኮሜንቱን ነው እንዳለ። አንተ የሴት ጓደኞች የሉም እንዳሉ አንድ ቤስት ፍሬንዶች ነው የሉም? ቤስት ፍሬንድ የለህም አንተ? ቤስት ፍሬንድ አለ ፔሪ እህቴ ናት እኮ። በገዛ ቆንጮራ ይሆናል። እሺ እህት ማለት ምን መሰለሽ? አሁን ፔሪ ደወለችልኝ አልደወለችልኝ አልቀየማትም። ቴክስት አረገችልኝ አላረገችልኝ አልቀየማትም። ላይ ከእህቴ ናት። አሁን እህት አልደወለችም ተብሎ አትቀየም። ወንድም አልደወለም ተብሎ ስንገናኝ እንገናኛለን በደንብ አድርገን። ከዛ በኋላ ኳሴ ማን ከማን ሊቨርፑል ከጋላታሳራይ የሚባል ክለብ እና ሊቨርፑል እየተመራ ነው። ብቻ እንደዛ ነው እልሻለሁ። ፔሪ ስንደቂቃው 30 ደቂቃ። እሺ ፀጉርሽን ተሰርተሽ ነው? ለልደቴ ነበር የተሰራው። ኮፍያ አድርጌ ተበላሽቶ ነበር። ዛሬ ተደገምኩት። ካየሁሽ ቆየሁ መሰለኝ። ለዛ እኔ ፀጉርሽን አላየሁትም። ኮፍያ አድርጌ ነበር። ላስት ታይም ያየሁሽ መቼ ነበር? በህልሜ ካየሁሽማ ችግር አለ ማለት ነው። ምንድን ነው የጨመልከኝ? ሰላም ደህና እግዚአብሔር። እዚህ ቪዲዮ ዛሬ ሪፖርት ጨርሽ ከማናድድ ቀጥል። አልተናደድኩም። የሆነ ቪዲዮ ሪፖርት ተደርጎብኝ ጠፍቶብኝ ተናድጄ ነበር። ለዛ ነው ሪፖርት የሰራው ቪዲዮ። አንድ ወፍራም ሴትዮ አለች፣ በእሷ የሰራሁት ጠፋ። ሪፖርት ነው ይሽወት ነው። ሴንሲቲቭ ነገር አለው። መጥፎ ነገር ተናግረህ ምናምን ነው? አረ የለውም። ምን አንገት ያላት ሴት ነው ማግባት የምፈልገው ብዬ ነው እንጂ ማለት ኳስ እያየን ነው ለካ። እዚህ ጋር ደግሞ ሌላ ትኩሳት። አያገባኝ ማለት እኔ እያልኩ የነበረ ትናንትና ስታወዛውዝ ነበረ። አንዷ ቂጧ የሚያምር ሴት መታ። በጣም ዳንስ ደግሞ ጎበዝ ናት። አይተሻል እንዴ?
ተናደድሽ? ኧረ እኔ ምን አገባኝ ለሚስቱ ወዘወዛታል። ዛሬ እንዴት ትዝ አለሽ? አይ ከንክኖኝ ስለነበረ ነው ሜቢ አላውቅም። አወዛውዝ ትችያለሽ? ምን አለኝና የለኝም። ኮንፊት ነው ላይ ማይሌ ልጅ ወድ በምን ወዘወዝ። ስለዚህ ሌላ ሰው ሰባይ መናደድ የለብሽም። ስርዓት አልባነቱ ነው ያልኩት እንጂ ስናይት ነው። ግን ኢንቴንሽናል አልነበረም። ድንገት ነው ሀፕን ያደረገው። ድንገት መስልሽ ትናንትና የተዋወቅ ነው ከልጅ ተዋለ ኢነርጂ ምናምን ደስ ይላል። ቆንጆ ግን ተጫወተ። ከሱ ያናድዳል። ዛሬ ሉዝ ካረጋችሁ ነው ወይስ ኖርማል? ያ ጨጓራዬ መታመም አይቀርም ግን ባለፈው መናደዴን ታውቂ ነበር ነው ያታቂ ማለት ካላረግሽ የተሸነፍን ቀን የተገናኘ ነው። ራሱ ማታ የዛን ቀን ማታ ነበር ጊኛ መጠጣት ነበረብኝ። እንዴ መቼ ነው ኳሴ ነበር ይባል ዝናብ እየዘነበ ነበር። ሰላም ገባም አልተባልኩም። አሁን ትራውማታይዝድ እንደመሆን አንዳንዴ ስለማትቀበል እኮ ነው። አያስቅም እኮ ሰማኒ እንዴ ማለት እናመልክስ እንትን በቃ ውጪ በለኝ። እሺ እንትን ሰው ምናምን ማስገባት ስትፈልግ ሰው ለወድ ባንድ ምናምን የሚወጣ ከሆነ ከእንደ ድራማ እንድገባ አትፈልጊም እንዴ? እንዴ እንዴ ያልኩ እንደዛ ግን ልክ አይደለም። በቃ እሱ ልክ አይደለም። ምንም የሚቀር ነገር የለም። አንተ ልክ ነው ነው የምትለው አይደል? ህሊና ያውቃል ልክ ነው። እሺ የኛ ጥያቄ ለምን አንጠያየቅ? እኔ ሳይሆን አድማጮች ይጠይቁች አንቺ እንዲህ አኩዳይ ነው አድማጭ ይጠይቀኝ። አንተ ጠይቀኝ። ራስሽ ኮሜንት ላይ ነው የሚጽፉልሽ እኮ አንተ የበዛው እኔን አሁን የበዛውን ጥያቄ እዚህ ጋር የበዛውን መልሳለሁ። አንተ ፍቅር ፍሎ የምትባል ሰውዬ 96 ኮሜንት ምንድን ነው ይሄ? ተከታታይ 90 ድንቁር ያለ ድንቁሩ ብቻ ምን ነበር? ስራ የለም ስራ አለኝ እንዴ? የለም። ዛሬ ቀኑ ምንድን ነው? የትላንትና ልጅ ገብታለች እያለች ነው። ጌታን እኔ አይደለም እመቤቴን ኮመንት ነው የተናገርኩት። አራት ያልኩኝ ኮመንት አልኩኝ። ኮመንት የተደጋገመ ተናገርኩ። የስ ሲስተር እሺ፣ በምን ያያለችን ቀጥል። በምን እንዴት ነሽ? እግዚአብሔር ጸጋና ምሕረቱ ባንቺ ጥያቄ መልስ። የቱን ጥያቄ? እኔ ምን አሜን ሃሌሉያ በምን ደረጃ አሜን ሃሌሉያ መባረክ ባርክሻለሁ አሜን ብልሽ ተቀበይ። ምንድን ነበረ? ዘመድ ያርገን አሜን በይ። ዘመድ ያርገን
አሚን አለች። ከሰማች ዘመድ ያርገን። እሱ እንኳን አለች አንቺም ጨክነሽ ተደጋግሞ ምህረት መስፍን አንቺ እኔን ማዘዝ ስለቻልሽ ሌላ ሰው እኔን ማዘዝ ይችላል ማለት አለ። ስለዚህ ኮሜንት አታንብቢ። የራስሽን ሀሳብ ተናገሪ። ሂድ አይውጣልኝ የምትይ ከሆነ እሺ ይውጣ። ልጅ ትላርገው እዚህ ጋር ነው ብሎ ፍላት ነው። ሂድ እዛ እሱ ጋር ብሎክ አርጊ። ፈጣሪ የሙን እግዚአብሔር ብዙ ናቸው። እዛ ነው የሙን ቤት። እሺ እዚህ ቤት ነው፣ እዚህ ነው። ሂድና እዛ ነገሩት ለሱ። እሺ እና የምታወሪ ነገር የለም? የለም። እሱ ሸሚዝ ያምራል። የክት ደግሞ አታርገዋል። ደግሞ ተነስቶ ያልጣለ እንዳለ የምር ስራ የለም እንዴ? ዛሬ ምንድነው ቀኑ? ነገስ? ከነገ ወዲያስ? ሐሙስ፣ ከዛ ዓርብ፣ ከዛ ቅዳሜ፣ ሰኞ። ከዛስ ምንድን ነው? መስከረም ያልቃል። ደህና ነው። ደህና ነው፣ እግዚአብሔር ይመስገን። ካለ ሰላም ይልሻል። እንዳላይ ደህና ነው ሰፈራችሁ? ሰፈራችን እንዳላይ ጨንቆሽ እንዳላይ የምንጨት እንዴ? ቁርጡ ጎበዝ ጎበዝ። አንድ ሴት በህይወቴ አንድ ሴት ብቻ ነው ጎበዝ ቆራጭ ያገኘሁት። አንድ ሴት ለምን እንደሆነ አላውቅም። አንድ ሴት በህይወቴ በጣም ጎበዝ አድርጋ ቆረጠች። ታስተካክል ደግሞ ጸጉርህን በቃ ምን ላድርግ አላድግ ብሎኝ እኮ ነው። ወዴት ሂደግ? አስጠጪ ቀጠና የተቦለክ እኔም ለቦልክ ነው። ኮሜንት አደረገልኝ። አይ መጥቶ እኔ ጋር ኮሜንት ሲያደርግ ቦለኩት። አንቺ ከደበረሽ ደግሞ ኮሜንት ያደረገዋል። ኮሜንት ያደረገውን አላየሁትም፣ ግን እኔ ጋር ለምን ቦለክሽኝ ሲል እኔም ቦለኩት። እኔ አሪፍ ቆራጭ ነኝ። ሰላም ምንድን ነው? ዋክስ ነው የምትሰሪ ወይስ ኖርማል ጸጉር? ኧረ ብራዚሊያን ዋክስ ታፕታፕ አድርጎ አረ ከ723 30 ሰው ብቻ ታፕታፕ የሚያደርገው አይወዱንም እንዴ ሰዎቹ? በአንቺ የመጣጭ ወይ ስለ እኔ ምን ብሎ ነው ልጁ? ረዱንና ምሩን እንደዚህ ምናምን አለ ብሎ አለ። ሪካርድ አድርጊያለሁ ግቡና ይሉልኝ አለ።
ቴንኪዩ። አዎ አይ ቦለኩት እኮ ጭራሽ ስሜን እያጠፋ ነው ደግሞ በኮንፊደንስ መጥቶ እዚህ ለምን አትጋቡም? እያሰብን ነው ለመጋባት። ሁለት ሰው አንዳንድ አበባ ሁለት ሰው አበባ ስጡኝ። ሁለት ሰው አንዳንድ አበባ። ጸጋ ቴንኪዩ። አንድ ሰው ጨምሩ። ሌላ ደግሞ 300 ሰዎች ታፕታፕ አድርጉ። አንድ ሰው አንድ አበባ። አንድ ሰው ቴንኪዩ ምህረት እያወራሽሽ የመጀመሪያ ጥያቄ እኔ ልጠይቅሽ፣ ከዛ አንቺ ትጠይቅኛለሽ። ጨዋታ ሞቅ እንዲል ነው። አይ ቆይ አንዴ እዚህ ጋር ትሪፕል አላወራህም አይደለ? ስለኔ አውርተሃል እንዴ? ሚኪ ታውቂዋለሽ? ፈዋሹ ከእሱ ጋር ጌም እየተጫወትን ነበረ። አሸነፍኩት። ከባባድ ጥያቄዎች እንጠያየቃለን ተባብለን ነበር። ሳሸንፈው ፌቨራይት ኤክሶች ላይ ጎበዝ የሆኑ ኤክሶች ነገረኛ አልኩት። 3 ሰው ነገረኝ። ከዛም በኋላ እሱ አሸነፈኝ በተራው። ከዛም ፌመስ ቲክቶከር የተፈጠረው አለ። ልናገር አልቻልኩም። እኔ ዝም አልኩኝ፣ ምንም አላወራውም። እሱ የገመታቸውን ቅድም ያለው ልጅ የገመታቸውን ስም ጠራ። ከነዛ ማለ አንቺ ስም አለ አንተ እኔ ስም ጠራኝ አትጥራ። እንዲሁም ከሄሬዳቸውን ታበላሻለህ። የሰው ስም አትጥራ አልኩት። የነሱን ታበላሻለህ። ግን ጥያቄው ግድ ነው ብለህ የምጠይቀኝ ከሆነ እኔ ፔጅ ላይ ቪዲዮ ካላቸው ሴቶች መካከል መርጠ የፈለግከውን አስብ አልኩት። ናቲ የምትባል ናውጣ ደስ አላልከኝም። ዝም ብለህ ለምትጽፍልኝ ጓደኛ አረከኝ እኮ እኩያ አረከኝ። ያን የተፈጠረው ምን የሚል ወሬ ሰምተሽ ነው? ወደ ጥያቄያችን ንግባ። ኮሜንት ላይ ለምንድን የምትመሳሰችው? አንኮንፈርተብል አረጉሽ? ሪከርዱን እንዳላየው ለምን? ልላክልሽ? እሺ፣ የመጀመሪያ ጥያቄ ነቃ ድንገት በይ፣ ካልሆነ ኳሳችንን ምህረት አትቀያየርብኝ፣ አትናደጅ። ያናደድሽ ነገር ካለ ተናገሪ። ኮሜንት የሚጽፍ ሰው አይተሽ የምትናደጂ ደግሞ ከሆነ በእኔ የምትናደጂ ከሆነ ችግሩ ያንቺ ነው ማለት ነው። እንትን ፊትሽን እንትን አትበይ፣ አትጣዩ። የመጀመሪያ ጥያቄ መቼ ነው ደስ ያለሽ ቀን? ሰላም ሰላም። በእናትህ ከዚህ ድንጋይ ራስ ኮሜንት ላይ እንደምታነቢው ሰካነት በጣም የተናደድኩ። ኮሜንት አንበሽ ለምንድን የምትናደጂው?
እኔ እኮ አልናደድም በኮሜንት ምናምን ሲጀመር እሺ ታፕታፕ አድርጉ። 2 ሰው አንዳንድ አበባ። አይ እሺ አንድ ሰው ሌላ ተጨማሪ መቼ ነው ደስ ያለሽ? ጋስ ፕላን ቴንክ ዩ። ሁሌም ነው ደስ የሚለኝ። እሺ ምን ጀምር? እኔ የምጠይቀው በጠይቀው ትሪፕል ነን ጋይስ። ምን ጋር ነበረ? አረ በመድኃኒዓለም ዝም ብላችሁ ኮሜንት አታርጉ እስኪ እንዴ! ታፕታፕ አድርጉበት ኮሜንት የምታደርጉበት ነው። አረ ምህረት፣ አረ በእግዚአብሔር ወይ ኮሜንትሽን ሙሉን ኦፍ አድርጊ። ለበምኒ ሞዴሬተር እየሰጣት ነው። ኦፍ እንዴት ነው ኮመንቶች? ሶስቱን ዶት ነክያቸው። ከዛም በኋላ ሴቲንግ ላይ ሂጂ። ከዛም ኮሜንት የሚላለ ኮሜንት ሴቲንግ። ከዛም በኋላ ኦል ኮሜንትስ የሚለውን ኦፍ አድርጊ። ኮሜንት ከዛ ሶስቱ ነጥብ ሴቲንግ ላይ ሂጂ። ከዛም ሴቲንግ የሚላለ ከዛም ኮሜንት ሴቲንግ። ከዛ ምላርክ አለው የሚለውን ኦል ኮሜንትስ የሚለውን ኦፍ አድርጊ። ስታርኒና ባይ እናወራለን። እሺ አለው ኮሜንት የሚለውን አጥፊ። እንዳላይ ገብቶሽ እንዳላይ። እሺ ማን አሁን ኮሜንት ላይ ማን ሲያደርግልሽ ነው እኔን የጠየቅሽኝ? ማን ምን የሚል አካውንት ሲያደርግልሽ ነው? ደጋግመው ነው ያደረግ አላቅላቸውም። ብዙ ናቸው። ኮሜንት እያየሽ የምትናደጂ ከሆነ ለሶሻል ሚዲያ አትመጠኝም ማለት ነው። ማለት ለላይ አይደለም። እኔ ቤትም እንደዚህ ኮሜንት አድራጊ የለም። ፕላስ እኔ አላይምም፣ አልናደድም። ሰው ሲደጋገም እውነት ነው እንዲህ ብይጠ ነው እየጠየቅኩ እውነት ነው ብለሽ ያሰብሽ ጊዜን የተናደድሽው አይምሮሽ ውስጥ አይ አይደለም። ለምን ስም የተነሳ ነው ያናደደኝ? ኦፍኮርስ ሰዎች ስምሽን ያነሳሉ። መነሳቱ ይቀራል እንዴ? እንደዚህ አይነት ቦታ ላይ እንዲነሳ አልፈልግም። ስላልፈለግሽ መነሳቱ ይቀራል እንዴ? አይቀርም፣ ግን በራሴ ነው የምናደደው። እዛ ቦታ ላይ በመቆሜና ስሜ በመነሳቱ እናደዳለሁ። ለምን ትናደጃለሽ? ፈልገሽ አይደል ያደረግሽው? ፈልግ ያደረኩት ነው የሚዘራው ነገር አንድ ሰው። አሁን ለምሳሌ አንቺ ጓደኞች የኔን ስም ሊያነሱ ይችላሉ። ለምን ተነሳ ብዬ መናደድ መብት አለኝ እንዴ? ይህ እኮ ሶሻል ሚዲያ ነው። ሶሻል ሚዲያ ነው ስልሽ እኔ አሁን ከአንቺ ጋር መታየቴ ከአንቺ ጋር ከታየው የአንቺ ጓደኞች ስለኔ አስተያየት መስጠት ይችላሉ። የሆነ ሊሉኝ ይችላሉ። ቤተሰቦችሽ ሊሉ ይችላሉ። ኖርማል ሰው አይቶ ምህሩና ምናምን ሊሉ ይችላሉ ምናምን። ያንን አስገብቼ ወደ ውስጤ የተናደድኩ ጊዜ ነው ችግር ያለብኝ። ከኔ ጋር ስትታይ እንደዛ እንደምትባይ አታውቂም ነበር? አውቃለሁ። እሱ የሰውን ችግር እኮ ሌላ ሴቶች አይባሉም እና ታዲያ
እዛ ጋር መታየት ያናደደኝ ምናምን የምትይው ለምንድን ነው? አይ ኖ እንደዚህ አይነት ወሬ እንደዚህ አንተና ጓደኛ እንደዚህ ብላችሁ ስታነሱ የኔ ስም እዛ ቦታ ላይ ከተነሳ እናድዳለሁ። አንደኛ ባንተ እናድዳለሁ። ለምን በእኔ ትናደጃለሽ? እኔ እኮ ላንቺ ነው እንደምስከራከርልሽ የነበረው። የልጅቷን ስም አታንሳ ብዬ ለአንቺ ብዬ ተጣልቼልሻለሁ እኮ። እንዲ እሱ ግዴታ ነው እኮ። ለምን በእኔ ትናደጃለሽ ታዲያ? ሰው አያውራላለሁ። ልጁ እንደመጣለት አፉ እንደመጣለት ወይ ኮሜንት እንደመጣለት በዛ ላይ ሰክሮ ነበረ። እንደዛ ሲል ዝም በል አልኩ። ዝም በል ብዬ ተጣለው። ሰዎች ደግሞ አያንሱ ስሜ ማለት አትችይም። እኔ የማውቀው ሰው እና ምህረትን የሚያውቃት ሰው ባለበት ቦታ ላይ ስሜ በመጥፎ እንዲነሳ አልፈልግም። ምክንያቱም ያ ሰው እኔ ዲፌንድ ማድረግ አለበት። ምን ይሰራል ካለበት ሌላ ራንድም ሰው ቢያነሳ ነው አይመለከተኝም። ታውቂዋለሽ እሱን ሚኪ የሚባለው ፈዋሹ እናገባኝ ስለሚኪ ዲፌንድ አደረኩልሽ እኮ የኔ እናት። ሁኔታ መላሽ እኔ እዚህ ጋር ራሴ ማብራራት የለብኝም አይደል እንዴ? ግን ከነገርኩሽ ማታምኝኝ ከሆነ ለምን ነግርሻለሁ? ከፈለግሽ ሙሉ ላይቭ አለ፣ ላይቭ ሪካርዱ ልክልሻለሁ። የሰው የተቆራረጠውን ሳይሆን የኔ ሙሉን ከገባ ጀምሮ ሲል የነበረው ማለት ነው። እምነትሽ እስከዛ ድረስ ከሆነ ማለት ነው ዲፌንድ ያደረግልኝ ብለሽ ካሰብሽ ተረድተሽ ነው። የመቀጠል ደግሞ ሰው ያወራል። ኮሜንት እያጠፋን ነው እንጂ እንዳንቺ አሁን ኮሜንት ማላጠፋ አይነት ሰው ቢሆን ኮሜንት ማላይ ቢሆን ከአንቺ ጋርም ከዛሽ ጋርም ሰው እንደዛ ወንድና ሴት ተገናኘ ማለት ሌላ ነገር ነው። ያስ እንዲያረጋችሁ ወይ እንዲያርጉ እንዲሆኑ ብለው ይጽፋል፣ ኮሜንት ያደርጋል አይደል? መቼም ያ እንደዛ እንደሚመጣ አውቀሽ ነው ከነገንሱ እናት አይደለም ትናደጃለሽ። ችግሩ እኔ እንደዛ አርግ ያለው ብዬ ባወራ ነበረ እኔ ላይ መናደድ ያለብሽ። ተረዳሽኝ? ሲጀመር እኔ እንዲሁም መናደድ ልጀምር ነው የምር። ለምን ታውቂኛለሽ ብዬ አስባለሁ። እኔም ታውቂኛለሽ ታውቂኝ ከሆነ የኔን ኤክሶች አታውቂያቸውም? ታውቂያለሽ አሉ። ግን እንዲያረኩኝ ብዬ ሚዲያ ላይ ትቸውራለሁ እንዴ? በጣም ከወንድ ልጅ የሚያስጠለኝና አህያነት ብዬ ከማስበው ነገሮች መካከል እንዲያረኩኝ ብሎ ሲያወራ ነው። ሜቢ እኔ የምታውቂኝ ከሆነ በዛ ወይ ታውቂኝ ነበር። በጣም ነው የምናደደው። የሚያኮራም ነገር አለ፣ የሚያስኮራም ነገር አለ። በራሳችን ጋር የሚቀር ነገር ነው። እንደዛ እንደማላረግም ታውቂያለሽ። አሁን እንደዛ እንደማረግ ስታስቢ እያናደድሽ እንደዛ ለሰኩኝ እንዳልኩ ነው። በቃ ስሜ መነሳቱን ያናደደኝ ላይነሳ ነው። 1 ሚሊዮን ፎሎወር እኮ ነው ያለሽ። 3000 2000 ፎሎወርም ያላቸው እዚህ ጋር ወንድና ሴት ከታየ ሊነሳ ይችላል። ይነሳል። እኔ ነገ አንዷን ባገኝ ይነሳል። እንዲያረግ ወይ ይባላል። አሁን አንድ ምሳሌ የሚሰጠሽ ካት የምትባል ልጅ ልጅ ማስክ የምታረግ በጣም በቃቀር ጭራሽ ነው የማላስበው። ከአይምሮ ላይም አስቤው አላውቅም። በጣም ህጻን ናት። እኔ እንደ ታናሽ እህቴ ነው። በጣም ልጅ ውስጥ 11 ዓመት ገፋለን። ከእሷ ጋር አንድ ቪዲዮ ምናምን እሷ ሰርታ ስለቅ እንዲያረጉ ምናምን ኤቭሪዋን። የሚገርምሽ ደግሞ ኮሜንት ላይ ብቻ አይደለም ላይቭ ላይ ራሱ የኮንቴንት ክሬተር የሆኑ ብዙ ፎሎወር ያላቸው ራሱ እንደዚህ አርገሽ እንዲያርገሽ ብለው ይጠይቃሉ። ምን አይነት ጮማ ራስ ሰው እንዳለ ማለት ነው። ስለዚህ ኤቭሪዋን ከወንድና ሴት ከለቀቀ እንደዛ ነው የሚያስብ። እንኳን እኔ እና አንቺ ትልቅ ሴት ሆነሽ አብረን ብዙ ነገር ያሳለፍን ቀርቶ ማለት ነው።
ይመቻቸው እና እንዴት ነህ? ኳሱ ስንት ሰዓት ነው የሚጀምረው? ጀምሯለሁ። ኢየሱስ በረኛው ሰው እሺ፣ ወደ ጥያቄያችን እንግባ። እኔ ልጠይቅሽ የፈለግኩት ጥያቄዎች እንዲሁም አንቺ ራስሽ ኖ እኔ ስለሌላ አይደለም ጠይቃት። ከኔ እኔና እሷ ጋር በተያያዘ ጉዳይ ብቻ ነው ጠይቃት። በመጠራጠር ኦፍኮርስ ግድ አግቢኝ በላት ይላል። ማፊላቭ እናትህን ሄደ አርግ ራስ እሺ፣ እሷን እያሰብክ አስካር ኢፍ ሺ ሃቭ ክራሽ ኦን ዩ። አሪፍ ጥያቄ ነው። በጣም ወደዚህ ዳርዳር በአማርኛ ልበልላት። ክራሽ አለብሽ እኔ ላይ የለብኝም። ጥሩ ቀጥይ። እኔ የምጠይቀው እሺ፣ አሁን ህይወት ላይ ካለ ሰው በጣም ጓዴ የምትሰጠው ሰው ማለት ከፋሚሊ ውጭ ከረንትሊ አስቤው አላውቅም ስልሽ ከሌ ሉዝ ባረግ ሞታለሁ ምናምን ሽት ነው ወይስ ምንድን ነው? ኖ ቫሊዩ የምትሰጠው ማለት ህይወት ላይ ካሉ ሰዎች በቃ ባታጣው መኖሩ ደስ የሚል እንዴት ነው? በቃ ቫሊዩ እንዲቀርብ አንቺ አበረኛ ብር የሚቀርብ አረ እኮ አንቺ ማርያምን እንተና ላይ ዋ እንዴ ጥያቄ እንግዲህ መለስኩልሽ። እሺ ቀጥል። እሺ የኔ ጥያቄ ደግሞ ትወጂኛለሽ ወይስ አትወጂኝም? እንትን ነበር የሚለው ዘፈን መጣ። ማብራራት ያስፈልግም እንዲህ ነው የምልህ። ምን እንደምልስልህ ታውቃለህ? ለምን እጠላሃለሁ ነው የምልህ። ኖ ትወጂኛለሽ ወይስ አትወጂኝም ነው ጥያቄ። ቀንም የልቤ ጓደኛ ሆንስ ትወጂኛለሽ ታሳርቂያለሽ። መልሽና ወደ አንቺ ጥያቄ እንሂድ። ሪከርድ ብታስደርገኝ ሪከርድ ብትደረጊስ ምን ችግር አለ? ቀንም የልቤ ጓደኛ ሆንሽ ይለፈኝ ይቻላል። በጥያቄ ኖ ይለፈኝ አይቻልም። መልሽ ጓደኛ አይደለ እወዳለሁ። የፍቅር ጓደኛ ነው። ኦኬ የምጠይቀው ኩርስታለሁ። እሺ እኔ ምን ሆኖልኝ ብታይ ደስ ይላል? ምን ሆኖልኝ? እሷንም ሲያደርግ ምን ትሆንልኝ? ምን ልሆን? እሺ አንቺ ምን ሆኖልሽ ባይ
ሀብታም ሆነሽ የቤተሰቦችሽ ብዙ ኃላፊነት ስላለብሽ ቤተሰቦችሽን ለውጠሽ ምናምን ባይ ሜቢ እሱ ነው ከቢዚ ከምትሆኝበት ነገር የሚያስቀርሻ ሀብታም መሆን። አብራበይ ቤት የሚቀረው ሀብታም ስለሆነ። እሺ ጥያቄ የኔ መሆን ሲባል ወደ አእምሮሽ የሚመጣው ምንድን ነው? ምን አይነት ሰው ነው? አሁን ድሮ ሳይሆን አሁን የዋህ ልጅ አንዴ ይሄ ቃል አላውቅም፣ ሰው አላውቅም እንዲደብር አይደብረ ምናምን አላውቅም፣ ግን ይሄ በግ ነው የሚባለው ሰው አለ አይደለ? በጣም የዋህ ሰው በቃ እንደዛ። እውነት ነህ። አሁን መሆን ሲባል እንደዚህ አይነት ሰው ነው የሚመጣልሽ? ግራ ይመጣል። በግ ነው የሚመጣል። በግ ነኝ እኔ። ያው ማርያም ነው። የዋህማ እንዴት ነው የዋህነት? ይህም ጀው የዋህ ስትሆን አለው። ይሄ ሞመንትሪ ነገር ነው የዋህነት። በግ ስትሆን ደግሞ ኢን ኤቭሪ ሞመንት ነው በቃ። እሺ ቀጣይ ጥያቄ ቀጣይ አንቺ ኮመንት ላይ ነው ዛሬ ስታስብ ምን ይሰማሃል? እኔ በጣም ያሰበው ነገር ጭንቅላቴ ላይ መጣ። ስለ አንቺ ሳስብ ምን ይሰማኛል? እናደዳለሁ። ኖ አይ እንደዛ የለም። እርግጥ ምህሩ ምን ባህሪ ያለባት መሰላችሁ? በጣም ታናደኛለች። እሷም ለዛ ነው እንዲህ የምትለው። ግን ጩኸት አለች። በምን ስለአንቺ ሳስብ ምንድን ነው? ስለአንቺ ሳስብ ምንድን ነው የሚባለው? ምንድን ነው የምሆነው? ስለአንቺ ሳስብ ምንድን ነው የሚሰማኝ? ይህ ደስ ይላል። ስለኔ ስታስብ ትስቃለህ። ስለኔ ስታስብ ተስፋ ታደርጋለህ። ስለኔ ስታስብ ስለአንቺ ሳስብ ደስ ይለኛል። ግን እንዴት ይሄ መልስ ነው እንዴ? ስልሽ እኔ ነኝ ጠያቂ መሰለኝ። ኧረ ኪቲኬ ሃምስትሪንግ ጋር ዛሬ 2 ተጫዋች ተጎዳ። መልሶ ደግሞ እኔ እኮ እዚህ እኮ እንትን እንድትረሳው ነው እኮ የምለፈልፈው። ጭራሽ ተጎዳ ደግሞ 2 ተጫዋች። ስንት ተጫዋች ነው አንድ እንትን ውስጥ የሚኖር? ኧረ በኢየሱስ ማጥቂያችን ጭራሽ ተጎዳ። እሺ የኔ ጥያቄ ነው። ጥሩ አስተያየት ነው የሚሰጠው። ያላገኘኝ ሰው ደግሞ መጥፎ አስተያየት ይሰጣል። አሁን ያ እኔ አይጋጭብኝም። የራሴን ባህሪ ስለማውቀው እኔ እንጃ ለአንቺ ነግሬሻለሁ። ጥሩ ሰው መሆኔን አውቃለሁ ለራሴ። ስለዚህ ልክ አንቺ ህይወት ውስጥ ስመጣ እንዲህ ምናምን ብዬ አላስብም። ጥሩ የሆነውን ሰውዬ ስለሆነ የምሰጥሽ ምንም ነገር ሉዝ ታደርጊያለሽ ብዬ አላስብም። ሉዝ እንድታደርጊ የሚያደርግሽ አንቺ ሰዎች ስለሚሰጡሽ አስተያየት የምታስቢው ነገር ነው።
ከኔ ባህሪ የምትወጂልኝ ምንድን ነው? ቀደም እንደ ተናገሩት ስንት ባህሪ ልናገርልኝ? 5 ከኔ የምትወጂልኝ 5 ከአንቺ 5 አይደል የተናገርኩት? የዋህነት 1 ቱ ማች ኬር ማድረግ 2 እሺ 2 ካልም ነው ይባላል። መረጋጋት። የተረጋጋ ሰው ነኝ እንዴ? ሸሪፍ ይመስለኛል። አሁን ይሄ አንገር የለብም። አንገር ይሹ አይነት ነገሮች የሉብም። ሜቢ ዳት ማች እዛ ድረስ ሄጄ አላየሁም፣ ግን ኢሞሽናል ኧረ በስመ አብ ወልድ። አዎ ግን አይለምዳል። መኪና ነዳዴ ናት እጁ ወዳለሁ፣ ግን እሱ ባህሪ አይደለም። ምንድን ነው አስተዋይ አትረሳም። የሆነ ነገር ከነሳቱ ከነንትኑ ነው ልታስታውስ ትችላለህ። ዘፈን ምርጫዎች አንቺ አማርኛ ዘፈን ነው የምትወጂው? እኔ እንግሊዝኛ ዘፈን ነው የምወደው። አንድ ነው የቀረኝ። ታዳምጣለህ? የት ነው የመጣው? ፍቅር የምትባል ሰውዬ የወንድ አካውንት ነው የሴት ሻሽ አድርገህ። እሺ አንቺ ነሽ ተረኛ፣ ጠይቂ። ነገሮች ያኔ ራሴ እንደዚህ ነው ኢንተርኔት ወለ ካንቺና ከሊቨርፑል ያውቃል። መቼ ነው የበላው? የበላው የዛሬ 21 ዓመት ትልቅ ዋንጫ የበላው የዛሬ ለምን 23 ዓመት አሁን 24ኛ ዓመቱ መጣ። እናንተስ መቼ ነው የበላችሁ? አምና ማንቸስተር 12 ዓመት 13 ዓመት ሳላ ቀልድ ነው። ኧረ ቋጥሬም አልሆነልኝም። አንቋጥሬም ሁሉም አልተወለዱም። የአርሴናል ደጋፊዎች አሁን ያሉት ዋንጫ ሲለያየ ሲሉ አላንድ የት ነው አይሉ ምን ማንቸስተር ሲቲ ነው ያለው። ሃላንድ እኮ እኔ ይዙ ምናምን ሆነ የት ነው ሀይሌ ግን ሌላ ነገር ማይንድ እያደረግ ኳስል እንደዚህ ኤሊያና ነው የት ነው ነው የሆነ ጊዜ ብቻ ሲያልቅ አሸነፋቸዋ ብለሽ ደውለሽልኝ ታውቂያለሽ። ኧረ ማካሊስተር አንተ አህያ ሆኗል። ማካሊስተር በኢየሱስ ክርስቶስ ደንቆሮ ሆኗል። ቢኒ ሀይ ቋጥሪ ምህረት ቋጥሪ ረብስ ማን ካልጠፋ ነገር ደግሞ በኳስ ልጨነቅ እንዲ አንተ ተጨነቅ፣ ትናድዳለህ፣ አባብልሃለሁ፣ ትንሽ እናረግብላለን። ስንት ደቂቃ ነው የቀረው? ኧረ ኮርና የሚወስኑት ምን አይነት ውሳኔ ነው? በስመ አብ ወያላ ስም ወያላ ወደ ኮርና ሰሞኑን ለሊቨርፑል አይሰጡም ቢሞቱ አይሰማኝም።
የቱ የብላኮቹ ከኔ ጋር ጨርሽ በቃ እኔ ነኝ። አይተሽው ጨርሰሽ ፊልም እኮ ጀመር መጀመሪያ ማይችው ነበር። አላየሽም? ምንም የምታስታውሹ ነገር የለም ነበር። ኧረ በኢየሱስ ስም ለበረኛው ዝም ብሎ ይለጋሉ። እኔ ነኝ እንዴ ጭራሽ ተከረኩት ማለት ኧረ ፈስጄ ነው። 9 ደቂቃ ቀረው። የሊቨርፑል ሰዓት ይባላል። አሁን ማግባታቸው እኮ አይቀርም፣ ግን ያስጨንቁናል። እኔ በቃ አብረን ነው ችግር የለም። ወይ እኛ ላይ ማይበረታ የለም ጋይስ። አንቺ ደግሞ 400,000 ፎሎወር ልገባ እኮ ነው። ትንሽ ነው የቀረ። 500 ፎሎወር ነው የቀረኝ። 500 ሰው እዚህ አሁን ላይ ያሉት ፎሎወር። አይ ተቀየረ እኮ እሱ እኮ ያኛው ነገር ይሳካ ነበረ። እኔ አስጨምሬ አስቀይረልሃለሁ። ጌታ ጭማሪ ራስሽ ጨምረሽ ያው ምን ማድረግ ይቻላል? አንተ ብቻ ውጣ። ከዛ ስንት እንዳሉ አልሰማሽም? የሁሉ ብር ለእኔ ልትሰጪ ነው? አልሰጥህም። ሰርክ ትከፍላለህ። ስራ ከተገኘ ነው። ስራውን የምታሰሪ ሰሪ ነህ። ስራውን የምታሰሪኝ ከሆነ ችግር ገብተሃል መሰለኝ። ገባ እንዴ? ገብተሃል መሰለኝ። እናት ገብተሃል ማለት አላመቱ ሙሉ ገብቷል ያሉ መስሎኝ አልገባውም። እኔ ጋር የሚያሳየኝ 500 ፎሎወር እንደሚቀር ነው። ግን 500 ሲበልጥ ሰው ጋር የሚያሳየው ገብቷል ብሎ ነው። አይ ገምዜ 5 ነው መሰለኝ። ይሄ ኬርኬዝ የሚባል ተጫዋች እኔ ብቻ ነው የምጠላው። ፋውል ብቻ ጮቱ። አረ በኢየሱስ ስም ተጨነቅን። አረ ሊቨርፑል፣ አረ በስመ አብ